አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ክርስቲያን ወገኖቼ? ሰላም ናችሁ ወይ? እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም ነው። እስኪ ወደ እናንተ ይጠቅማል ብዬ ያሰብኩትን መልእክት ይዤላችሁ መጥቻለሁ ማለት ነው። ኢንሻአላህ በተለይ አረብ ሀገር ለምንሰራ ልጆች ማለት ነው። ኢንሻአላህ ሐዋላ እንዴት ነው የምንልከው? የምንልከውን ሰው እናውቀዋለን ወይ? ያ ሰው ቢጠፋብን በምን አይነት አድራሻ እንይዘዋለን የሚለውን ነገር ማሰብ አለብን መጀመሪያ። እኔ ብዙ ልጆች ስለማቅ ነው የተበሉ ማለት ነው። እኔ የምሰራበት ቤት ጃማዓ የምትሰራ ልጅ ነበረች እና እንደዚሁ በጓደኛ ጓደኛ ትቀባበልና ለልጇ ታስገባለታለች። የአምስት ወር ደሞዟን ታስገባለታለች ማለት ነው። የአምስት ወር ደሞዟን ካስገባችለት በኋላ እሱ ሀገር ገባ፣ ወደ ኢትዮጵያ ገባሉ አሉ ነው እንጂ እርግጠኛው አይታወቅም። አሁንም ቢሆን ማለት ነው። ስልኩን ስትደውልለት አያነሳም። የምትደዋወለው የምትልክለት በኦንላይን ነው የምታወራው፣ በኢሞ በዋትሳፕ አይሰራማ፣ ስልክ አይመልስላትም ማለት ነው። ስለዚህ በተለይ አዲስ ለመጣችሁ እህቶቼ ይጠቅማል ብዬ አስባለሁ። የበፊቶች እንኳን ብዙ ልታውቁ ትችላላችሁ። በቴሌግራም በኢሞ እንደዚህ በዩቱብ ይለቃሉ። እኛ እናስገባለን፣ ሐዋላን እንሐውላለን ምናምን እያሉ ስልክ ቁጥራቸውን ይለቃሉ እና ሳታውቁት ከዛ ወረዳችሁ ቁጥሩን እንዳታስገቡ። የምታውቁት ሰው መሆን አለበት። ከዚህ ቢጠፋ አገር ቤት ኢትዮጵያ እዚህ ቦታ ነው ቤተሰቦቹ እዚህ ቦታ ናቸው ብላችሁ እሱ ቢጠፋብን ቤተሰብን እንይዛለን ምላችሁ የማትሉት አይነት ሰው ካልሆነ ብራችሁን አትላኩ እላለሁኝ። አሁን ላይ ደግሞ ባንክ ቤትና ሐዋላ የተወሰነ ልዩነት ነው ያለው፣ የአንድ ሺህ ሁለት ሺህ እንጂ ምንዛሬው አሁን ተሻሽሏል። በባንክም ሲላክ በፊት ነበረ በጣም የሚቀንሰው በባንክ። አሁን ላይ ከሐዋላ ወይ አንድ ሺህ ነው ወይ የሁለት ሺህ ልዩነት ነው እና ከምንበላ እንደኔ በባንክ ብትልኩ እመክራቸዋለሁኝ። እና ደግሞ እንደዚህ ቤተሰብ ነው አውቀዋለሁ ብላችሁ የምታምኑት ሰው ካልሆነ በጣም አስቸጋሪ ነው ማለት ነው። ሁሉም አማርኛ ስላወራችሁ ሁሉም የሀገሬ ሰው ነው የሀገሬ ሰው ነኝ ስላላችሁ አትመኑ። የኛ ሀገር ዜጎች ይብሳሉ ሰው ሀገር ላይ እና ራሳችሁን ጠብቁ እላለሁኝ። ሰብስክራይብ በማድረግ ቤተሰብ እየሆናችሁ ለእናንተ ይጠቅማል ያልኩትን ሀሳብና ምክር ይዤ እመጣለሁ። ተከታተሉኝ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።